ባለፉት ጥቂት ቀናት በህንድ ውቅያኖስ ላይ የምትገኘውና የአሜሪካና የእንግሊዝ የጋራ ወታደራዊ የጦር ሰፈር ያለባት ዲያጎ ጋርሲያ ደሴት የዓለም መገናኛ ብዙሃን ትኩረት ሆናለች። የእንግሊዝ መንግስት ግድ የለሽ ሲል የጠራውን የኢራን የሚሳኤል ጥቃት በጽኑ ሲያወግዝ፣ ተሄራን በበኩሏ ለጥቃቱ ተጠያቂ አይደለውም ስትል አስተባብላለች። ይህ ክስተት ቀደም ሲል የነበሩትን ቀይ መስመሮች የጣሰና በክልሉ ያለውን ጦርነት መልክ ሊቀይር የሚችል መሆኑ እየተነገረ ነው። እንደ ሲኤንኤንና ዎል ስትሪት ጆርናል ዘገባ ከሆነ የባሊስቲክ ሚሳኤል ጥቃቱ የተፈጸመው ባለፈው ሐሙስ ምሽትና አርብ ማለዳ መካከል ባለው ጊዜ ውስጥ ነው። ሁለት ባሊስቲክ ሚሳኤሎች ወደ ዲያጎ ጋርሲያ መተኮሳቸውን የአሜሪካ መገናኛ ብዙሃን ቢዘግቡም አሜሪካ እስካሁን በይፋ የሰጠችው መግለጫ የለም። ከሚሳኤሎቹ መካከል አንዱ በአየር ላይ ያለፈ የከሸፈ ሲሆን፣ ሁለተኛው ግን ከአሜሪካ የጦር መርከብ በተተኮሰ መቃወሚያ መመታቱ ተገልጿል። ይህ ጥቃት የተሰነዘረው የእንግሊዝ ሚኒስትሮች በለንደን ተሰብስበው ስለ ኢራን ጦርነት ከመምከራቸው ጥቂት ሰዓታት በፊት መሆኑ ክስተቱን የበለጠ ፖለቲካዊ ትርጉም እንዲኖረው አድርጎታል። በዚሁ ስብሰባ ላይ እንግሊዝ አሜሪካ የብሪታንያ ጦር ሰፈሮችን ለጋራ መከላከል እንድትጠቀምባቸው ፍቃድ ሰጥታለች። ይህ ጥቃት ከፍተኛ ትኩረት ያገኘው ግን በሚሳኤሉ አይነትና በሄደበት ርቀት ምክንያት ነው። ዲያጎ ጋርሲያ ከኢራን በ4000 ኪሎ ሜትር ርቀት ላይ ትገኛለች። በዶሃ የድህረ ምረቃ ተቋም መምህር የሆኑት ሞሐናድ ሰሉም ለአልጀዚራ እንደገለጹት ይህ ጥቃት የአሜሪካን የጦር ስሌትን የሚቀይር ነው። እስካሁን ኢራን ያላት የሚሳኤል ርቀት 2000 ኪሎ ሜትሮች ብቻ እንደሆነ ነበር የሚታወቀው። አሁን ግን ከ4000 ኪሎ ሜትር በላይ መተኮስ መቻሏን አሳይታለች ብለዋል። ምሁሩ አክለውም ይህንን የሚሳኤል አቅጣጫ ወደ ሌላ ጎን ብናዞረው ለንደን ድረስ መድረስ ይችላል ማለት ነው። ይህም እንግሊዝና የአውሮፓ ህብረት በጦርነቱ ላይ ያላቸውን ተጠባባቂ አቋም እንዲቀይሩ ሊያደርጋቸው ይችላል ሲሉ አስረድተዋል። የእስራኤል የጦር አዛዥ ኤያል ዘሚርም ይህንኑ ሐሳብ በማጠናከር ኢራን የተጠቀመችው ባለ 2 ደረጃ አህጉር አቋራጭ ባሊስቲክ ሚሳኤል መሆኑን ገልጸዋል። እነዚህ ሚሳኤሎች ኢላማቸው እስራኤል አይደለችም። በርሊን፣ ፓሪስ እና ሮም ያሉ የአውሮፓ ከተሞች አሁን ቀጥተኛ ስጋት ውስጥ ናቸው ብለዋል። ኢራን ጥቃቱን መፈጸሟን በጽኑ አስተባብላለች። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ከሳምንታት በፊት ለኤንቢሲ በሰጡት ቃለ ምልልስ ፕሬዝዳንት ዶናልድ ትራምፕ ኢራን አሜሪካን ሊመቱ የሚችሉ ሚሳኤሎች አሏት ያሉትን ክስ ውድቅ አድርገውት ነበር። አራክቺ የሚሳኤል የማምረት አቅሙ ቢኖረንም ማንንም እንዳናሰጋ በሚል ርቀቱን ከ2000 ኪሎ ሜትር በታች እንዲሆን ሆን ብለን ገድበነዋል ብለው ነበር። የቻታም ሃውስ ተመራማሪ የሆኑት አኔስ ስፓሲ ታብሬስ እንደሚሉት ኢራን ጥቃቶችን የምታስተባብለው አጸፋዊ እርምጃን ለመከላከል ስትል ነው። ይህ ጥቃት እስካሁን ያልተደፈረ ቀይ መስመር ያለፈ ነው። ይህም አሜሪካ እንደዚሁም እንግሊዝ የበለጠ ጠንካራ ምላሽ እንዲሰጡ ሊያነሳሳቸው ይችላል ብለዋል። የእንግሊዝ የውጭ ጉዳይ ሚኒስትር ኤቪት ኩፐርን የኢራንን ጥቃት ግድ የለሽ ሲሉ ቢኮንኑ እንግሊዝ ሰፊ በሆነው የመካከለኛው ምስራቅ ግጭት ውስጥ መግባት እንደማትፈልግ አረጋግጠዋል። ሆኖም ግን የሆርሙዝ የባህር ሰርጥን ለመጠበቅ የሚደረግ ማንኛውንም እርምጃ የጋራ ራስን የመከላከል እርምጃ እንደሚሆን ገልጸዋል። በሌላ በኩል ጠቅላይ ሚኒስትር ኬር ስታመር እንግሊዝ በቆጵሮስ የሚገኘውን የጦር ሰፈር ለኢራን ጦርነት እንደማትጠቀምበት አስታውቀዋል። ይህ ውሳኔ የመጣው ከቆጵሮስ ፕሬዝዳንት ጋር ከተነጋገሩ በኋላ ነው። ዲያጎ ጋርሲያ በአሜሪካ ወታደራዊ ስትራቴጂያዊ ውስጥ ቁልፍ ቦታ ናት። ወደ 2500 የሚጠጉ አሜሪካውያን የጦር አባላት የሚገኙባት ሲሆን ከቪየትናም ጦርነት ጀምሮ እስከ ኢራቅና አፍጋኒስታን ጦርነቶች ድረስ ለአሜሪካ የአየር ድብደባዎች እንደ መነሻ ስታገለግል ቆይታለች። ይህች ደሴት በቅርቡ በዶናልድ ትራምፕና በኬር ስታርመር መካከል አለመግባባት ፈጥራም ነበር። ምክንያቱም እንግሊዝ የደሴቲቱን ሉዓላዊነት ለሞሪሼስ ለመስጠት ባቀደችው ዕቅድ ትራምፕ ባለመስማማታቸውና ትራምፕ አውሮፓውያን አጋሮቻቸውን ፈሪዎች በማለት በኢራን ጦርነት ላይ አብረዋቸው ባለመቆማቸው በተደጋጋሚ ሲወቅሱ ቆይቷል። አሜሪካና እስራኤል በኢራን ላይ ጦርነት የጀመሩት በፈረንጆቹ የካቲት 28 ሲሆን ዋና ግባቸውም የኢራንን የኒውክሌርና የሚሳኤል ፕሮግራም ማዳከም መሆኑን ገልጸው ነበር። ምንም እንኳን የተባበሩት መንግስታት የኒውክሌር ተቆጣጣሪ ድርጅትና የአሜሪካ የስለላ ኃላፊ ቱልሲ ጋባርድ ኢራን ለኒውክሌር ቦምብ ዝግጁ አይደለችም ቢሉም አሜሪካ ግን ጥቃቷን ቀጥላለች። የቤንያሚን ኔታንያሁ መንግስት ፕሬዝዳንት ትራምፕን ወደዚህ ጦርነት እንዲገቡ አሳምናቸዋል የሚሉ ተንታኞች እስራኤል በጋዛ በፈጸመችው የዘር ማጥፋት ወንጀል ተጠያቂ ባለመደረጓ ለዚህ ጦርነት ትበረታታለች ይላሉ። እስካሁን በጋዛ 72000 ፍልስጤማውያን መገደላቸውን በማስታወስ በብራስልስ የሚገኙት ወታደራዊ ተንታኝ አሌጃ ማግኒየር እንደሚሉት የዲያጎ ጋርሲያ ጥቃት ጦርነቱ በጂኦግራፊያዊ መልኩ እየሰፋ መሄዱን ያሳያል። ኢራን ከመደበኛ ጦርነት ይልቅ የጦርነቱን ዋጋ ለመቀየር እየሞከረች ነው ብሏል።
ቴህራን ራቅ ያሉ ኢላማን በመምታት ጦርነቱ ከቀጠለ አሜሪካና አጋሮቿ ሊከፍሉት የሚችሉትን ዋጋ እጅግ ከፍተኛ እንደሚሆን መልእክት እያስተላለፈች ነው። በአጠቃላይ የዲየጎ ጋርሲያ ክስተት ኢራን እስካሁን ያልታወቀ የሚሳኤል አቅም እንዳላት ያሳየ ሲሆን ይህም በምዕራባውያን አገራት ዘንድ አዲስ ስጋትን ፈጥሯል። ጦርነቱ ወደ ለየለት ቀውስ ያመራል ወይስ በዲፕሎማሲ ይቋጫል የሚለው ጥያቄ የዓለም አቀፉ ማህበረሰብ ስጋት ሆኖ ቀጥሏል።